የፍቅር ግንኙነት ልክ እንደ አትክልት ነው። ካልተከባከቡትና ውሃ ካላጠጡት ይጠወልጋል። ብዙዎቻችን ፍቅር በራሱ ጊዜ የሚቀጥልና የሚጠነክር ይመስላል። እውነታው ግን ከዚህ የራቀ ነው። ጠንካራና ደስተኛ ትዳር ወይም የፍቅር ግንኙነት ያላቸው ጥንዶች ሚስጥራቸው እድለኛ መሆናቸው ሳይሆን በየቀኑ የሚተገብሯቸው ጥቃቅን ግን ግንኙነቱን የሚያጸኑ ልምዶች መኖራቸው ነው። እነዚህን ነጥቦች ስትመለከቱ ግንኙነታችሁን ወደ ላቀ ደረጃ ለመውሰድ ምን ማድረግ እንዳለባችሁ በሚገባ ትረዳላችሁ። አንደኛና ዋነኛው ነጥብ ግልጽና ነፃ የሆነ የሐሳብ ልውውጥ ማዳበር ነው። ብዙ ጊዜ ግንኙነቶች የሚበላሹት ካለመነጋገር ሳይሆን ስሜትን አፍነው በመያዝ ወይም በግልጽ ካለመነጋገር ነው። አጋራችሁ የልባችሁን ሰሌዳ እንዲያነብ አትጠብቁ። ይልቁንም ስለ ፍላጎቶቻችሁ፣ ስለ ስጋቶቻችሁና ስለ ህልሞቻችሁ በግልጽ አውሩ። የግልጽነት በመካከላችሁ ያለውን የመተማመን ግድግዳ ከፍ ያደርገዋል። ስለዚህ ዛሬውኑ ከአጋራችሁ ጋር ቁጭ ብላችሁ ስለ ቀናችሁ ውሎ ብቻ ሳይሆን በልባችሁ ውስጥ ስላለው ጥልቅ ስሜት የምታወሩበት ጊዜ መድቡ። ይህንንም የየቀን ልምዳችሁ አድርጉት። ሌላው አብሮ አሪፍ ጊዜ ማሳለፍና የጋራ ፍላጎቶችን ማዳበር ነው። በስራና በኑሮ ውጥረት ውስጥ ሆነን አብሮ መሆን ማለት ጎን ለጎን መቀመጥ ብቻ ሊመስለን ይችላል። ነገር ግን እውነተኛ ትስስር የሚፈጠረው አብሮ አዲስ ነገር በመስራት ነው። የጋራ የትርፍ ጊዜ ማሳለፊያ እንዲኖር ማድረግ ግንኙነትም አሰልቺ እንዳይሆን ያደርገዋል። ይህን እውን ለማድረግ ደግሞ አጋራችሁ የምትወደውን እናንተም የምትወዱትን አንድ ተግባር መርጣችሁ በሳምንት ውስጥ ቢያንስ አንድ ቀን ብቻችሁን ሆናችሁ ተግብሩት። አብሮ መጓዝ፣ ምግብ ማብሰል ወይም ፊልም ማየት ሊሆን ይችላል። የጋራ ፍላጎቶችን መፍጠር ትስስራችሁን ያጠነክረዋል። ሶስተኛው ምስጋና መግለጽ ነው። በግንኙነት ውስጥ ቆየት ስንል አጋራችን የሚያደርግልንን ነገር እንደ ግዴታ የማየት ዝንባሌ ይኖራል። ይህ ደግሞ አደገኛ ነው። ምስጋና የፍቅር ነዳጅ ነው። አጋራችሁ ለቤቱ፣ ለእናንተ ወይም ለልጆቻችሁ የሚያደርገውን ትንንሽ ነገሮችም ቢሆኑ ምስጋናን የመግለጽ ልምድ ማዳበር መልካም ነው። ምን ያህል ደስ እንደሚላችሁና በህይወታችሁ ውስጥ ስላሉ ምን ያህል አመስጋኝ እንደሆናችሁ መናገር ልዩ ስሜት ይፈጥርላቸዋል። ስለዚህ በየቀኑ አጋራችሁ የሚያደርጋቸውን ነገሮች አስተውሉና ከልብ አመስግኑ። ይህ ደስ እንዲሰኙ ብቻ ሳይሆን ለእናንተ የበለጠ ነገር ለማድረግ እንዲነሳሱ ያደርጋቸዋል። ለትናንሽ ዝርዝር ነገሮች ትኩረት መስጠት። ምንም አትመኑም፣ ትንንሽ ነገሮች ትልቅ ዋጋ አላቸው። ለጥቃቅን ዝርዝሮች ትኩረት መስጠት ልዩነት ሊፈጥር ይችላል። ትልቅ ስጦታ መግዛት ወይም ውድ ቦታ መሄድ ደስ ቢልም ግንኙነቶችን የሚያጸኑት ግን ትንንሽ ነገሮች ናቸው። አጋራችሁ የሚወደውን መክሰስ ይዞ መምጣት፣ በስራ መካከል አስብሃለሁ፣ አስብሻለሁ የሚል መልእክት መላክ ትልቅ ትርጉም አላቸው። ይህንንም ወደ ተግባር ለመለወጥ ዛሬ አጋራችሁ የሚወደውን አንድ ትንሽ ነገር ልዩ ቀን ሳይጠብቁ በማድረግ አስገርማቸው። ትንንሽ ድርጊቶች ከትልልቅ ቃላት በላይ ድምጻቸው ጎልቶ ይሰማል። እመኑኝ፣ ትንንሽ ነገሮችን ቸል አትበሉ። በትዳር ውስጥ ትልቅ ዋጋ አላቸው። አምስተኛ፣ ጭቅጭቆችን በዚያው ቀን መፍታት። አንድን ግንኙነት ለማፍረስ ፈጣኑ መንገድ አለመግባባቶችን ሳይፈቱ መተው ነው። ምክንያቱም ያልተፈቱ ጭቅጭቆች የቂም ስሜት ይፈጥራሉ። ጠብና ጭቅጭቅ ወይም ቅሬታን ሳይፈቱ ፈጽሞ ላለመተኛት ቃል ተግባቡ። ችግሩን በወቅቱ መፍታት በመካከላችሁ የጥላቻ ግድግዳ እንዳይገነባ ይከላከላል። ስድስተኛው፣ መተጋገዝ። ህይወት ውጣ ውረድ አላት። በእነዚህ አስቸጋሪ ጊዜያት አጋራችሁ የመጀመሪያ ደጋፊያችሁ ሊሆን ይገባል። በቤት ውስጥ ስራ፣ በገንዘብ አያያዝ ወይም በሐሳብ መደጋገፍ ግንኙነቱ የሁለት አጋሮች ያደርገዋል። የቤት ውስጥ ስራ ማገዝ የጋራ ጥረት መሆን አለበት። አንዱ ብቻ የቤቱ ኃላፊነት ሁሉ እንዲሸከም ማድረግ ፍትሃዊ አይደለም። ስለዚህ ዛሬውኑ አጋራችሁን ዛሬ በምን ላግዝሽ፣ በምን ላግዝ ብላችሁ ጠይቁ። ይህ ጥያቄ ብቻ አጋራችሁ ብቻውን እንዳልሆነና ደጋፊ እንዳለው እንዲረዳ ያደርገዋል። እንደ አንድ ቡድን አብራችሁ መስራት አለባችሁ። ቅድሚያውን ወስዳችሁ አጋራችሁን ማገዝ ጀምሩ። ስራዎችን ተከፋፍላችሁ አብራችሁ ስሩ። ይህንን በማድረጋችሁ ለአጋራችሁ ምን ያህል ማራኪና ጠቃሚ እንደሚያደርጋችሁ ስታዩ ትገረማላችሁ። ሰባተኛ፣ ሰላምታ። ብዙ ግንኙነቶች ውስጥ ሰላምታ ትኩረት አይሰጠውም። ሰላምታ ከአጋራችን ጋር ያለንን ፍቅር ለመጠበቅ እንደሚረዳን ዘነጋለን።
የሰው ልጅ ንክኪ ደህንነትና መረጋጋትን ይሰጣል። መተቃቀፍ፣ እጅ ለእጅ መያያዝ ወይም መሳሳም የፍቅር ሆርሞኖችን በማመንጨት በመካከላችሁ ያለውን ስሜታዊ ትስስር ይጨምራሉ። ይህንን በተግባር ለመግለጽ ጠዋት ከቤት ስትወጡና ማታ ስትመጡ አጋራችሁን በደንብ አቅፋችሁ ሰላምታ ስጡ። ይህ ቀላል ንክኪ ቀኑን ሙሉ አዎንታዊ ስሜት እንዲኖራቸው ያደርጋል። ሌላው አብሮ መሳቅና መጫወት። ህይወት ሁል ጊዜ ቁም ነገር ብቻ ከሆነ አሰልቺ ይሆናል። ሳቅ ግንኙነትን ሕያው የሚያደርግ መድኃኒት ነው። አብሮ መሳቅ ውጥረትን ይቀንሳል፣ ትስስርንም ያጠነክራል። ስለዚህ ሳቅ የሌለበት ግንኙነት ምንድን ነው? ልክ እንደ ወታደራዊ ልምምድ ማለት ነው። ጥንዶች አብረው ሲስቁ ማየት ደስ እንደሚል እንደምትስማሙ እርግጠኛ ነኝ። ስለዚህ በግንኙነታችሁ ውስጥ ሁል ጊዜም ሳቅ የሚጨምርላችሁን መንገዶች ፈልጉ፣ ተቀላለሉ። አስቂኝ ቪዲዮዎችን አብራችሁ እዩ ወይም የቆዩ አስቂኝ ትዝታዎችን አውሩ። ብቻ አብራችሁ ሳቁ። 9ኛ አድናቆትን መግለጽ። ደስተኛ ጥንዶች አድናቆትን መግለጽ ለዘላቂ ግንኙነት አስፈላጊ ልምድ መሆኑን ያውቃሉ። ከልብ የመነጨ አድናቆት በአጋራችሁ ፊት ላይ ፈገግታን ለመፍጠር ቀላል መንገድ ነው። ሁል ጊዜ የምታደንቁትን ነገር ፈልጉ። የለበሱትን ልብስ ምን ያህል እንደሚያምርባቸው ወይም ጥንካሬያቸውን ንገሯቸው። በሕይወታችሁ ውስጥ በመኖራቸው ምን ያህል ኩራትና ደስታ እንደሚሰማችሁ ግለጹላቸው። መጀመሪያ ወደ እነሱ የሳባችሁን ነገሮች በፍጹም አትርሱ። 10ኛ እወድሃለሁ ወይም እወድሻለሁ የሚሉትን ቃላት መጠቀም። የበለጠ የተቀራረበ ግንኙነት መገንባት ከፈለጋችሁ እወድሃለሁ ወይም እወድሻለሁ የሚሉትን ቃላት መናገር መማር አለባችሁ። እነዚህ ቃላት ትርጉም ባለው መንገድ ሲነገሩ ያጋራችሁን ልብ በፍቅር ያቀልጣሉ። ስለዚህ በንግግራችሁ ውስጥ እነዚህን ቃላት ወይም እንደ አንተ ወይ አንቺ ለኔ ልዩ ነሽ ያሉ ተመሳሳይ መገለጫዎችን መጠቀምን ልመዱ። ነገር ግን እነዚህን የምትናገሩት ከልብ የመነጨ እውነተኛ ስሜታችሁን ለመግለጽ እንጂ ለጨዋታ ብቻ መሆን የለበትም። የመጨረሻው ልምድ በአንድ ጊዜ ወደ መኝታ መሄድ። በአሁን ጊዜ ጥንዶች በአንድ ላይ ወደ መኝታ የሚሄድ ልምዳቸው እየቀነሰ መጥቷል። ይሁን እንጂ ይህን ማድረግ ጠንካራ የፍቅር ግንኙነት ለመገንባት ይረዳል። አብረው ወደ መኝታ የሚሄዱ ጥንዶች ካልሄዱት ይልቅ በመካከላቸው ያለው መተማመን የላቀ ነው። የሥራ ሰዓታችሁ የሚፈቅድ ከሆነ አብራችሁ ወደ አልጋ ውጡ። ይህ ስለዋላችሁበት ውሎ ለማውራትና ስለ ቀጣዩ ቀን ለማቀድ እድል ይሰጣችኋል። ማን ያውቃል፣ ከመተኛታችሁ በፊት አሪፍ የፍቅር ጊዜም ለማሳለፍ እድል ሊሰጣችሁ ይችላል። የፍቅር ግንኙነቶች እንዲቀጥሉ የማያቋርጥ ጥረት ይፈልጋሉ። ሁል ጊዜ ሁሉንም ነገር በትክክል ላታደርጉ ትችላላችሁ። ነገር ግን ራሳችሁን ለማስተካከልና አዎንታዊ ልምዶችን ለማዳበር ፈቃደኛ እስከሆናችሁ ድረስ ጠንካራና ደስተኛ ግንኙነት በመገንባት ረገድ በትክክለኛ መንገድ ላይ ናችሁ። እናንተስ ምን ታስባላችሁ? በእናንተ እይታ ጠንካራ የፍቅር ግንኙነት ለመገንባት ቁልፉ ምንድን ነው? ሐሳባችሁን በኮሜንት አጋሩ። ይህ ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ አጋሩ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቻው።